አመስግኑልን። ይህች ናት ኢትዮጵያ። ኢትዮጵያ ይህች ናት። ሙስሊም ክርስቲያኑ ተባብሮ የሚኖርባት፣ ሙስሊም ክርስቲያኑ አንድ ላይ ሆኖ በአንድ ላይ ለሀገሩ የሚቆም ይህ የቂሻ ሕዝብ በእውነት ጀግና ሕዝብ ነው። አመስግኑልን በእውነት። ኢትዮጵያዊነትን ያስተማሩን ናቸው። ይሄ ነው ኢትዮጵያዊ፣ ሌላ ነገር አይደለም። ይሄ ነው ተስማምቶ በአንድ ላይ መኖር፣ የአንዱ ደስታ የአንዱ ደስታ መሆን። ከዚህ በላይ ምን አለ? እዚህ ያሉት ኦርቶዶክሶች ይደሰቱ። ከዚህ በላይ ከማድረግ ምን አለ? በእውነት እግዚአብሔር በጸጋ ይጠብቅልን። በእውነት የምታመልኩት አምላክ ይጠብቅልን። ረድኤት አይለያችሁ። በእውነት ይሄን ሀገር ይባርክልን። በደንብ አመስግኑልን። በእውነት እልልታ ያንሳቸዋል። ይሄ ነው ክርስትናችን። ለዚህም ነው መጀመሪያ መሰረት ድንጋይ ሳላኖር ስመጣ ብዙ ሙስሊሞች እዚህ ነበሩ፣ ብዙ ደግሞ ፕሮቴስታንቶች ነበሩ። ልቤን ያሸፈቱት በፍቅር ያኔ ነበረ። ለዚህም ነው ዛሬ ሁሉ ሕዝብ እዚህ ተንጋግቶ የመጣውና እግዚአብሔር ይክበር ይመስገን። በጣም እናመሰግናቸዋለን። እናመሰግናለን።